ቅዱስ ጊዮርጊስ አምላክ እየነደደ ያለውን እሳት ያጥፋልን። አሁንም የጊዮርጊስ አምላክ ኢትዮጵያ ውስጥ እየነደደ ያለውን የጦርነት እሳት ያጥፋልን። ያለ መግባባትን እሳት ያጥፋልን። የዘረኝነትን እሳት ያጥፋልን። የጥላቻን እሳት ያጥፋልን። የመለያየትን እሳት ያጥፋልን። የጎጠኝነትን መንፈስ ያጥፋልን። አጠፋለት እሳቱን። ዱዲያኖስ ኢየሱስ አምላክ መሆኑን አሳየኝ አለው። ከዛ በዚህ ሁሉ ተአምራት አላመነም። ማን አምላክ መሆኑን? ኢየሱስ አምላክ መሆኑን አሳየኝ አለው። ከዛ ምን አደረገ መሰላችሁ? የለመለመውን ዕፅ አድርቆ የደረቀውን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸው ሙታን በኢየሱስ ክርስቶስ ብሎ ጠርቷቸው አስነሳቸው። ይሄው በኢየሱስ ክርስቶስ እመን አለው። ለምን? ክርስቶስ ምንድነው ያለው? በእኔ ካመናችሁ አለ እኔ ከሰራው ስራ በላይ ትሰራላችሁ ብሎ አላለም? ንገሩኝ እንጂ እንዴ! ኤልሳ አንድ ሙት ቢያነሳ ኤልያስ አንድ ሙት ቢያነሳ እኮ የኤልያስ መንፈስና ጸጋ እጥፍ የሆነለት ሁለት አንስቷል። አያችሁ? ከኔ በላይ እጥፍ ትሰራላችሁ አለ። ያ እምነት የለንም እንጂ። እና አምስተኛው በዚህም እንደማይሞት ሲያውቅ ምን አደረገው? በረሃብ በጽም ይሙት ብሎ ምንጭ ከሌለበት መበለት ቤት ጋር አስገባና ምንም በሌለበት ደሃ በሆነች መበለት የሚበላም የሚጠጣም በሌለበት መበለት ቤት አሰረው። በመሰሶ አደረገው ቅዱስ ጊዮርጊስን በስዕሉ ላይ እንደምታዩት። እና እሷም የሚበላ ስትፈልግ ቤቷን በእህል አትረፈረፈላት። ማንን ልትመግብ ስትፈልግ? ሰማያዊቱን። ይህንን ሰማያት የምትዘክሩት አለ ትኖራላችሁ። በዚህ ሰማያት ስም ቁራሽ ለድሃ የምትሰጡ ትኖራላችሁ። ምን ላብላው አለች እና ተጨነቀች። ቤቷ ምግብ የለም። ወጥቼ ባይሆን የሚበላውን ልፈልግለት ብላ የሚበላ ስትፈልግ አይ አትውጪ ከቤት ያለውን ግቢና ይሄ አላት። ስትገባ ባዶ የነበሩ ነገሮች ሁሉ በቅዱስ ጊዮርጊስ በምልጃው ሞልቶላታል። አሁንም አምላከ ጊዮርጊስ የጎደለውን ይሙላላችሁ። ከዛ በኋላ ይሄንን ብቻ አይደለም፣ የታሰረበት ግንድ ራሱ ምሰሶ